ምርጥ 10 በዓለም ዋንጫው የምንመለከታቸውን እግር ኳስ ተጫዋቾች ነው ማሳያችሁ። እንደኔ አይደለም፣ ዘ አትሌቲክ ባወጣው መሰረት ነው። ከሰሞኑን ዘ አትሌቲክ ምርጥ 100 ያላቸውን በደረጃቸው ከ100 እስከ አንደኛ ድረስ በዓለም ዋንጫ የምንመለከታቸውን ተጫዋቾች አሳይቶናል። ከዛ ፊት እንግዲህ የተለያዩ እንደዚህ አይነት ስፖርታዊ መረጃዎች የምትፈልጉ ከሆነ አቢሲኒያ ስፖርትን ፎሎ ማለት እንዳትረሱ። 10ኛው በዓለም ዋንጫ የምንመለከተው ምርጡ ተጫዋች ብሎ ዘ አትሌቲክ ያወጣው ደግሞ የማንቸስተር ሲቲውን ግብ ጠባቂ ጂያንሉጂ ዶናሩማን ነው። ገና ግን ጣሊያን ማለፏ አልተረጋገጠም ለዓለም ዋንጫ። ያው ከተረጋገጠ ደግሞ ዶናሩማን የምንመለከተው ይሆናል ማለት ነው። 9ኛ ላይ የተቀመጠው ደግሞ የቀድሞ የማንቸስተር ሲቲ የአሁኑ ደግሞ የናፖሊ የመሃል ሜዳ ተጫዋች ኬቨን ዴብሮይነ ነው። 8ኛ ላይ መቀመጥ የቻለው የባለፈው ዓለም ዋንጫ ማለትም የኳታሩ ዓለም ዋንጫ አሸናፊ የሆነው ምርጡ ተጫዋች ሊዮኔል አንድሬስ ሜሲ ነው ማስቀመጥ የቻለው። አትሌቲኮች ምን አስበው እንደሆነ ባላቅም ሊዮኔል አንድሬስ ሜሲ እዚህ ጋር መቀመጥ አለበት ብዬ አላስብም እኔ በግሌ። ከሜሲ በመምረጥ ደግሞ 7ኛ ላይ መቀመጥ የቻለው ብራዚላዊው የስፍራ ተጫዋች ቪኒሺየስ ጁኒየር ነው። ቪኒሺየስ ጁኒየር በእርግጥ በዚህ ዓለም ዋንጫ የምንመለከተው ምርጡ ተጫዋች ነው ብዬ አስባለሁ። ምክንያቱም ላለፉት ዓመታት በችሎታ ረገድ ምንም የሚነሳበት ነገር የለም። እግር ኳስን እስከ ጥግ የሚጫወት በጣም ድንቅ ተጫዋች ነው ቪኒሺየስ ጁኒየር። 6ኛ ላይ መቀመጥ የቻለው ደግሞ እንግሊዛዊ ኮከብ ጁድ ቤሊንግሃምን ነው ማስቀመጥ የቻለው። 5ኛ ላይ የተቀመጠው ደግሞ ስፔናዊውን የመሃል ሜዳ ሞተር ፔድሪን ነው። 4ኛ ላይ የምናገኘው ደግሞ አሁንም ድጋሚ እንግሊዝ ጋር መጥተናል፣ ሃሪ ኬንን ነው የምናገኘው። በ3ኛ ደረጃነት የተቀመጠው ደግሞ ላሚን ያማል ነው። ስፔናዊ ኮከብ ወጣት ገና በዚህ እድሜው እዚህ ደረጃ ላይ መድረስ የቻለ በርካታ ባሎንዶሮችን ያሸንፋል ተብሎ የሚገመት ድንቅ ተጫዋች ነው። 2ኛው በዓለም ዋንጫው የምንመለከተው ምርጡ ተጫዋች የተባለው ደግሞ የማንቸስተር ሲቲውን አጥቂ ኤርሊክ ብራውት ሃላንድ ነው። እንግዲህ ይህ በነገራችን ላይ ለመጨረሻ ጊዜ ዓለም ዋንጫ ኖርዌይ ስትሳተፍ ኤርሊክ ብራውት ሃላንድ አልተወለደም ነበር። 1ኛ ላይ ስንሄድ የምናገኘው ደግሞ በዓለም ዋንጫው የምናየው ምርጡ ተጫዋች ሲሉ ዘ አትሌቲኮች ያስቀመጡት ፈረንሳዊውን የአጥቂ ስፍራ ተጫዋች ኪሊያን ኤምባፔን ነው። ኪሊያን ኤምባፔ በነገራችን ላይ የዓለም ዋንጫ 3ኛው ዓለም ዋንጫው ነው ገና የሚጫወተው። 2 ዓለም ዋንጫዎችን ከዚህ በፊት ተጫውቷል። በሩሲያው አስደምሞናል። ፈረንሳይን የዓለም ዋንጫ እንድታሳካ አድርጓል። ኳታር ላይ ፍጻሜ ደርሰዋል እና እስካሁን የዓለም ዋንጫው ሪካርድ የለም እንደዚህ። በተለይ በዚሁ ከቀጠለው ዓለማችን ላይ ማንም እግር ኳስ ተጫዋች እንደሱ ሪካርድ ላይኖረው ነው በዚሁ ቴምፖ ከቀጠለ። አንዳንድ ተጫዋቾች አሉ። አሁን ለምሳሌ ክርስቲያኖ ሮናልዶን ዛ አትሌቲኮች 25ኛ ላይ ያስቀመጡት። 25ኛው ምርጡ ተጫዋች ብለውታል። አይሮን ነው የዓለም ሕዝብ በሙሉ ትኩረቱ ያለው እሱ ጋር ክርስቲያኖ ሮናልዶ ጋር። ምክንያቱም በዚህ ዓለም ዋንጫ የምንጠብቀው የመጨረሻው ዓለም ዋንጫው ነው። የሜሲም የክርስቲያኖ ሮናልዶም እና ሮናልዶን ይጠበቃል። ሌሎችም ማን ቀረ ማን ቀነስ ወይም ማን ውስጥ መግባት አልነበረበትም። ኮሜንት ላይ ጻፉልኝ።